ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? አሞኛል ትንሽ ጉንፋን ነገር ድምጼ ልክ አይደለም መሰለኝ። ራሴን ጉንፋን ነገር አሞኛል። ቡና ያለ ስኳር የመጠጣት ቻሌንጅ እንግዲህ 4ኛ ቀን ላይ ነኝ። ያው ጭሱ ቦለለ ሊበልላችሁ እንግዲህ እስቲ ሰላም አውለን ምቀኛውን ሸረኛውን ያዝልን፣ ከሚወራው ከሚወረወረው ሰውረን፣ ሀገራችንን ሰላም አድርግልን፣ ልጆቻችንን ቤተሰባችንን ሰላም አድርግልን። አይደለም የሚባለው? ድሮ ሲፈላ እኛ ቤት እንደዚህ ተብሎ ነው የሚፈላው። ብዙ ቤት ምን እኛ ቤት ብቻ ብዙ ቤት። አሁን ነው የጨበራ ተስካሪ የሆነው ቡና ዝም ብሎ የሚጠጣው። አሁን እኔ ዝም ብዬ ነው የምጠጣው፣ እንደው ሞቅ ሞቅ ላድርገው ብዬ ነው እንጂ ቤት ውስጥ ሲፈላ ትዝም አይለኝም። ግን ድሮ ሲያፈሉ ተመራርቀው ጎረቤት ቤት ያለ ሰው ተመርቆ አገር ተመርቆ አካባቢ ተመርቆ ነበር ድሮ የሚጠጣውና ደስ ይላል እሱ ባህላችን። አሁን እሱ ቀርቷል። ቡና በቃ እስቲ ለማንኛውም ልጠጣ ነው። ፊሊንግ ኦኬ በት ሞክራለሁ። ያው ሲኔ ባዶ ናት። የባባን ኮት ነው የምትለብሺው? ይቆጣኛል። እሺ ሴት ልጆች ግን በጣም ከባድ ናቸው። የባባን ኮት ነው ወይ የምትለብሺው? ይሄ ኮት የኔ አይደለም፣ የአባቷን የለበስኩት። አሁን አውልቄው ይቆጣሻል አውልቄው አለች ጠበቃ። እሺ ወይ ጉድ! እስቲ ይሁን። እውነት ሴት ልጆች ግን በጣም አባታቸውን ይወዳሉ። የሚገርም ታሪክ ነው። እኔም ድሮ አባቴ ይወድ ነበረ፣ ልጅ እያለሁ ማለት ነው። አሁን ደግሞ እችት ደግሞ የአባቷ ጠበቃ አለች። የሆነ ነገር ራሱ ተደርጎ ለእኛ ከልክላ ለእሱ ከጠየቃት ግን እምቢ አትለውም። የሆነ የምትበላው የሆነ ነገር ይዛ ከሆነ እሺ አትለንም ለእኛ። እሱ ከጠየቃት ግን እሺ ብላ ነው ባንዳፍ። ቡና እንግዲህ ያለ ጭስ ታውቃላችሁ። ቀጠና ረኩት አውቄ በባዶ ስለሆነ እንዳይመረኝ እንጂ በስኳር ሲሆን ወፍራም ቡና ነበር የምወደው። ግን ቀጠን ሳረገው ደግሞ ሲያስጠላ ይለበልባል፣ ምላሴ ተለበለበ። ወፍራም ሲሆን ደግሞ ስለሚመረኝ ብዬ ነው ለነገሩ። ብቻ እንደምንም እየተለማመድኩ ነው። ምንም አይልም። ለካ የማይለመድ ነገር የለም። እንኳን ይሄ ኑሮ ይለመዳል አይደል? ኑሮ ተለምዷል አይደል እንዴ? ኑሮ ካሉት ቡና ያለ ስኳር ይጠጣል ሆኗል ተረቱ። እሺ ድሮ ኑሮ ካሉት መቃብር ይሞቃል ነበር አይደል? አሁን ኑሮ ካሉት ቡና ያለ ስኳር ይጠጣል። እና ደግሞ አረፍ ብዬ መጥቼ የምነግራችሁ ነገር አለ። አሁን ሙዲ ስላልሆንኩኝ ነው ትንሽ ከእንቅልፌ መነሳቴ፣ ጉንፋንም ስለያዘኝ ያው አልቋል። አተላን ይቀር ምን አተላ። የሚያሳዝነው ፓርት ምን ሆነ መሰላችሁ? ድሮ በቡና በስኳር የምጠጣ ጊዜ
እንትንል ነበር ደግም ነበር። አሁን አንድ ጠጥቼ አላቆምም ነበር። አንደኛውን ራሱ ሁለቴ እጠጣለሁ ቤት ውስጥ ከተፈላ። ሁለት ብቻ ደግም ነበር። አሁን ግን በባዶ ሲሆን በጣም ስለሚያስጠላ አንዱን እንደምንም ጨርስና በቃ መድገም የለም አለቀ። ለማንኛውም ቻው፣ መልካም ቀን፣ መልካም ውሎ፣ ሰላም ይሁንላችሁ። ሸረብረብ ያለ ቀን ይሁንላችሁ። ያማረ የደመቀ ሸብረቅረቅረቅ ያለ እንደዚህ ጠንቦለለለለለ ያለ ደስታ በደስታ የሆነ ቀን ተመኘሁላችሁ። ቻው።